بسم الله الرحمن الرحيم الحمد لله رب العالمين الحمد لله ለአላህ ምስጋና የተገባ ይሁን። አሁን የተቀሩ ፊደላቶች እስካሁን ስናይ የነበረውን ፊደላቶች ቅርጻቸውን የምንከልስ ይሆናል። ኢንሻአላህ በዚህ የክለሳ ክፍል ውስጥ በደንብ ተሳትፎ ማድረግ መቻል አለባችሁ። ፊደላቶችን ክብ ሳደርግላችሁ እናንተ ቅርጻቸውን ለመለየት የምትሞክሩ ይሆናል። በስተቀኝ ካሉ ቃላቶች እንጀምራለን። በቀይ የተጻፈችው ክብ የማደርግባት ማነች? ሀ። ከሀ በመቀጠል ከታች ሁለት ነጥብ የተደረገባት ማለት ያ። ሁለተኛው ፊደል ላይ ከላይ አንድ ነጥብ ያላት ኸ ነች። ከኸ በመቀጠል ከታች አንድ ነጥብ ያላት ባ። ከባ በመቀጠል ከታች ሁለት ነጥብ ያላት ያ። መጨረሻ ላይ የምናገኛት ደግሞ ራ ነች። ሶስተኛው መስመር ላይ ከላይ አንድ ነጥብ ያላት ኑን። ከኑን በመቀጠል ተቀጣጥላ ማትጻፍ ቅርጿን ያልቀየረችው ፊደል ዋው ነች። ከዋው በመቀጠል መጨረሻ ላይ ስትመጣ ቅርጿን ትጠብቃለች ብለናታል፣ ሚም ነች። ሁለተኛው ረድፍ ወይም መስመር ላይ እንገባለን። በቀይ የተጻፈችው መጀመሪያ ላይ የመጣችው ማነች? ሚም ነች። ከሚም በመቀጠል በሰማያዊ የተጻፈው ራ ነው። ሁለተኛው መስመር ላይ ሶስት ቋሚዎች እና ሶስት ነጥቦች ያሏት ሺን ነች። የመነጽር አይነት ቅርጽ ያላት መሀል ላይ የመጣችው ሀ ነች። ከሀ በመቀጠል መጨረሻ ላይ ያለችው ደግሞ ዳል ነች። ሶስተኛ መስመር ላይ ከታች ሁለት ነጥብ ያላት ያ ነች። ከያ ቀጥላ ያለችው ፊደል ካፍ ነች። ከካፍ በመቀጠል ከላይ አንድ ነጥብ ያላት ኑን ነች። ሶስተኛው ረድፍ ላይ መጀመሪያ የመጣችው ሁለተኛው ረድፍ ላይ ተመልክተናታል፣ ሚም ነች። ከሚም በመቀጠል ከላይ አንድ ነጥብ ያላት ተቀጣጥላ የምትጻፍ ኑን ነች። መጨረሻ ላይ የመጣችው አይን ነች። አስታውሱ፣ አይን ይህንን ትመስላለች። ሁለተኛው መስመር ላይ ከላይ አንድ ነጥብ ያላት ኻ ነች። ከኻ በመቀጠል በቀይ የተጻፈችው መሀል ላይ የምትገኘው ሚም ነች። በመቀጠል መጨረሻ ላይ የተጻፈችው ሲን ነች። ሶስተኛ መስመር ላይ በተመሳሳይ ኻ መጀመሪያ ላይ መጣለች፣ ሚም፣ ሲን፣ ሀ። ኢንሻአላህ በዚህ መልክ የምትለማመዱት ይሆናል። አራተኛው መስመር ላይ ክብ የማደርግባት ዋው፣ ከዛ መቀጠል ያለችው ሲን፣ ከዛ ቃፍ። ሁለተኛ መስመር ላይ ኑን፣ ፋ፣ ኻ። ሶስተኛ መስመር ኑን፣ አይን፣ ሚም። የመጨረሻው ረድፍ ላይ ሀ፣ ያ። ሁለተኛ መስመር ላይ ዋው፣ ላም፣ ዋው። የመጨረሻዋ ቃል ላም፣ አይን፣ ኑን። ኢንሻአላህ እነዚህ ቃላቶችን በደንብ ተለማመዷቸው። መደጋገም አለባችሁ። በመደጋገም ብዙ ነገራቶች ቀላል ይሆናሉ። ቢያንስ አንድ ሰው 7 ጊዜ የደገመውን አይረሳም ስለሚባል ኢንሻአላህ ደጋግሟቸው ብትችሏቸው ራሱ ብትደጋግሙት የበለጠ የመቀመጥ አቅሙ ይጨምራልና። ወሰለላሁ ዐላ ነቢይ ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።